ትልቁ በስማይል ውስጥ ትልልቅ ነገር አለ። ስማይል የሚያደርጉ ሰዎች በጣም ፕሮዳክቲቭ ናቸው ብዙ ቦታዎች ላይ። ብዙ ሰው ግን ለመሳቅ ራሱ ይቆጠባል፣ ራሱን ይይዛል። አንዳንዴ ደግሞ ምን የምንባለው ነገር አለ በጣም ከሚያስሩ ነገሮች ውስጥ አንዱ ምን እባክህ ብዙ የሚስቅ ሰው እኮ ውስጡ ላይ ብዙ ነገር ይዞ ነው ትባላለህ። honestly speaking እኔ ምንም አልያዝኩም because I love መኖርን እወዳለሁ። honestly አሁን ከጠየቀኝ ድሮ ላይ ሲሄድ መኖሬን ጠላዋለሁ፣ አሁን ላይ ስመጣ መኖሬን እወደዋለሁ። I love this moment። አሁን ከፍለ ማታገኘው ሞመንት ነው ካንተ ጋር ያሳለፍኩ ነው። I love ይሄኛው ሞመንት ይሄኛው ሞመንት መኖርን እወዳለሁ። እዚህኛው ሞመንት ላይ ሆኜ የትም መሄድ አልፈልግም። እቺኛው ሞመንት ስኖር ግን ኮኔክትድ ሆኜ የምፈልገውን ነገር እያደረኩኝ በጣም ደስተኛ ሆኜ ማሳለፍ ነው የምፈልገው። ግን ብዙ ሰው ምን ይላል ስንት ነገር ውስጥ ይዤ እኮ ነው በፈገግታ የሸፈንኩት ይላል። ኦፍ ኮርስ የሸፈነ ብዙ ይኖራል፣ ግን ከሸፈነው ውጪ ደግሞ ሪሊ ከውስጡ የሚወጣ ደግሞ ያዘ ይኖራል ነው ትልቁ ነገር። ስለዚህ ከመሸፈን ይልቅ ሪሊዝ ማድረግ። አንዳንዴ ውስጣችንም የምንይዛቸው ነገሮች እኮ መቀየር ማንችላቸውን ስንታገል ነው የምንይዘው። ላይፍ ላይ እኔ በጣም ሁለት ኮንሰፕትን ሰው ከተረዳ ትልቅ ነገር ማምጣት ይችላል ብዬ አምናለሁ። ኦፍ ኮርስ ችግር ያጋጥም ማለት አይደለም፣ ስትራግል ላይፍ ላይ አይኖርም ማለት አይደለም፣ የሚፈትኑ ሁኔታዎች አይኖሩም ማለት አይደለም። በደንብ ነው ያሉት እነሱ። እንደየቦታችን ይለያያል፣ እንደየመጠኑ ይለያያል እንጂ ማለት ነው። ምክንያቱም አንተ ጋር መጥቼ ካንተ ችግር እኮ የኔ ችግር ይበልጣል አለለ። የሁላችንም ይሄ እንደ ሀበሻ ላይ የሚባል አባባል አለ ሞዶ ካንቺ ባል የኔ ባል ይበልጣል የሚባል ማለት ነው። እና ካንቺ ባል የኔ ባል ይበልጣል የሆነ ነገር ሲጭኝና ለስራለት ምናምን የሆነ ብቻ ሰምቲንግ እንደዛ ነው። ካንተ ችግር የኔ ችግር ይበልጣል አለለ። because ያንተ ችግር ላንተ ነው ሊበልጥ የሚችለው፣ የኔ ችግር ለጋ ነው ሊበልጥ የሚችለው። ስለዚህ ትልቁ ነገር ኦፍ ኮርስ ፕሮብሌም አለ በትክክል። ግን ፕሮብሌምን ሁለት አይነት እይታ ነው ልናየው የምንችለው። ምንቀበለውን መቀበል፣ ምንቀይረውን መቀየር ነው። ብዙ ሰው መቀየር የሚችለውን ከመቀየር ይልቅ መቀበል ያለበትን ሳይቀበል መታገል ይፈልጋል። ህይወቱ ላይ ትግል ውስጥ ይገባል። እንዴት እንደዚህ ይሆናል? ሆኗል እኮ ገብቷል አይደል? እንዴት እንደዚህ ይሆናል? ለምንድነው ላይፍ ላይ እንትን ማትለው ሲባል እኔ ድሮ በልጅነቴ እንደዚህ ሆኜ ነበር፣ ቤተሰቤ እንትን ብለው ነበር። እሱ ልጅ ሆነ ነው አልፏል። አሁን ደግሞ እዚህ ጋር ነው በፖይንት መቀየር የምትችለው አሁንን ነው። ትላንት ያለፈ ነው። አሁን ግን አለ እጅ ላይ መቀየር የምትችለው ነገህንም ክሬት ማድረግ የምትችልበት ማለት ነው። ስለዚህ ትልቁ ሞመንትን በመኖር ውስጥ ራሳችን ደስታችንን ክሬት በማድረግ ውስጥ የምንሄድበት ነው። ስለዚህ ሐሳብ ነው የሚቀየረው፣ ሌላ ነገር አይደለም። የሚያሳዝን ነገር ላይፍ ላይ ያጋጥማል፣ ሐሳብን ነው የምትቀይረው። ሐዘንም ሐሳብ ነው፣ ደስታም ሐሳብ ነው። ሐሳብን ስትቀይር ላይፍ መቀየር ይጀምራል። ስለዚህ በፈገግታ የሚሆን ነገር አለ ነው ያልከኝ። በትክክል በፈገግታ ውስጥ ብዙ ነገር ይኖራል። ለምን እንደውን ስማይል በማድረግ ውስጥ ከሁሉም ሰው ጋር መስራትን በደንብ ተለማምጄበታለሁ። የትኛውን ቦታ ላይ ሲሄድ ነፃውኝ መኖርን በደንብ ነው መለማመደው በዛ ውስጥ። ምክንያቱም ነፃነት አለው የራሱ የሆነ አታቆም ሊሚቱን የድረስ እንደሆነ፣ ግን የሆነ ሊሚት አለው ማታቀው ሊሚትለስ የሆነ ብትከፍልበት የማያልቅ ሰማን ቢከፍልበት የማያልቅ ገና የሆነ ነገር ስትለው ፊቱ የከበደው ብዙ ሰው ማለት ነው። ማለት ሊትራሊ ሰው ብዙ ሰው ፊቱ ይከብደዋል የራሱ እና ብታየው ደስ የማይል። እኔ ሁሌ ከቤት ስወጣ ለራሴ ማረገው ነገር እቆማለሁ፣ ራሴን በደንብ ነው ማየው መስታወት ላይ። አሁን ይሄ ሲባል ብዙ ሰው ይላል እንዴት ወንድ ያል ይላል። እንዴት ነው ማየው? የመጀመሪያ ትልቁ ነገር እንዴት ነው ማየው ነው የምለው። ምክንያቱም ቆማለሁ፣ ስቆም ለመዋብ አይደለም የምቆመው፣ አቅም እንዳለውና ግን ምን ያክል ምርጥ ፖቴንሻል ውስጥ እንዳለ ልነግረው ነው የምቆመው። በቃ አንተ እኮ the point ከራሴ ጋር ፈገግ ብለህ ራስን አይተው ለራስን ሪፍሌክት አድርገህ because life reflection ነው ስለ አሁን ሪፍሌክት ማድረግ ነው የከበደን። መስታወት ፊት ስትቆም ሌላ ነገር አይደለም የሚያሳየህ፣ ራስን ነው የሚያሳየህ። በቃ የትኛውም ቦታ ላይ ማለት ነው መስታወት ፊት ቆማል ራስን ያሳያል። ትልቁ ስትራግል የሚሆንብን ግን ምንድነው የምናይበት መስታወት ብዙ ጊዜ በአቧራ እየተሸፈነ የሆነ ሰዓት ላይ መስታወቱ ማሳየት አይደለም ምንም ነገር አቁሟል። ስናይ ማየት ይከብደናል። ስለዚህ ስናይ የምናየው የተሸፈነው ወይ ችግሮቻችንን ፕሮብሌሞቻችንን የሚያታግሉንን የያዙንን ነገሮች ወደ ኋላ የሚጎትቱን ምናምን ይሆንብናል። እሱን እስካላጸዳ ነው ድረስ እዛው ቦታ ላይ ነው የምንሆነው። እሱን ስናጸዳው ግን ኢነር ፒሳችን ከፍተኛ ነው የሚሆነው። በአበንደንስ ውስጥ ነው የምትኖረው። ደስታ በጣም ሊሚትለስ ነው የሚሆነው። ምንም ነገር ያስደስታል። ኢንጆይ ታደርገዋለህ ጆርኒውን። በጣም ደስተኛ እየሆንክ ትሄድበታለህ ምናምን። ለምን ቅድም እንዳልኩ ነው በጆርኒ ውስጥ ነው ደስታ ያለው። ምናልባት ዛሬ የምኖርበት ቤት፣ ዛሬ የምኖረው አኗኗር፣ ዛሬ ማሳልፈው ላይፍ ስታይል የዛሬ 2-3 ዓመት ስመለስ ቆንጆ ፕሮብሌም ላይ ሆኜ እንግዲህ ፕሮብሌምን ነው ቆንጆ ምን በጣም የሚያምር ማለት ነው አሪፍ ስትረግል ኖሮ ምናምን ግን ማስበው ምንድነው ነገ የሚኖረው ህይወት ደስታ ይሰጠኛል።
ነገ እኮ ገና አልመጣም። ግን አንተን ሪፍሌክት የምታረገው ማንም መቶ ሪፍሌክት ሊያረጋ አይችልም። ስለዚህ ነገ የምኖረው ህይወት እንዴት ነው ደግሞ የሚያምረው ደስ የሚለው ፕሮዳክቲቭ የሆነው እሱ ራሱ ደስታ ይሰጣል የራሱ የሆነ ማለት ነው። ምክንያቱም እቺ በጆርኒያ ውስጥ ስንሄድ ያለችው ስትረግል አይደለችም። እኛ ኔክስት ክሬት የምናረገውና የምንኖረው ህይወታችን ነው ትክክለኛው የሚሆነው እንጂ እቺ መተላለፊያ መንገድ ነውና ፈገግታ በጣም ትልቅ ነገር ያመጣል። በጣም ሰላማዊ ህይወት እንድትኖር ያረጋል። ከራስ ጋር ኮኔክትድ እንድትሆን ያረጋል። ከሰው ዘንድ ፍቅርን እንድትቀበል ፍቅርንም እንድትሰጥ ያረጋል በዛ ውስጥ ማለት ነው።